ሱሃን የምትባል አንዲት ትንሽ ልጅ በልደት ቀኗ በሴኡል ከተማ ከሚኖረውና ስራ ብቻ ከሚያውቀው አባቱ ሴው ጋር በመሆን ቡሳን ወደምትኖረው እናቱ ጋር ለመሄድ ትወተውታለች። አባትየው የልጁን ፍላጎት ለማሟላት በማለዳ ተነስተው ወደ ቡሳን በሚጓዘው ፈጣን ባቡር ውስጥ ይሳፈራሉ። ነገር ግን እነሱ ባቡሩ ውስጥ በገቡበት ቅጽበት ከውጭ ያለው ዓለም በከፍተኛ ፍርሃትና ውጥረት ውስጥ እየወደቀ ነበር። የወረርሽኙ መግቢያና ውጥረት ባቡሩ ሊንቀሳቀስ ሰከንዶች ሲቀሩት በቫይረሱ የተለከፈችና እግሯ ላይ የቆሰለች አንዲት ሴት በድብቅ ትሳፈራለች። ባቡሩ ጉዞ እንደጀመረ ይህች ሴት ወዲያውኑ ወደ አስፈሪ ዞምቢ በመቀየር የባቡሩን አስተናጋጅ ትነክሳታለች። ወረርሽኙ ልክ እንደ ሰደድ እሳት ከአንዱ ፎርግ ወደ ሌላው ፎርግ በፍጥነት ማሰራጨት ይጀምራል። ንክሻው ሰዎችን በሰከንዶች ውስጥ ወደ አውሬነት የሚቀየር በመሆኑ ሰላማዊው የባቡር ጉዞ በአንድ አፍታ ወደ እልቂት አደባባይ ይለወጣል። የተርፎቹ ተጋድሎ በሕይወት የተረፉት ጥቂት ተሳፋሪዎች አባትና ልጅን ጨምሮ አንድ ነፍሰ ጡር ሴትና ባለቤቷ፣ የቤዝቡል ተጫዋቾች ወጣቶችና አንድ ራሱን ብቻ የሚወድ ባለስልጣን ተለይተው በሌላኛው ፎርግ ውስጥ ይሸሸጋሉ። ዞምቢዎቹ ማየት እንደማይችሉና በድምጽ ብቻ እንደሚመሩ ሲያውቁ ተሳፋሪዎቹ ጨለማ ዋሻዎችን ተጠቅመው በብልሃት ለማምለጥ ይሞክራሉ። በጉዞአቸው ላይ ግን ከዞምቢዎቹ በላይ የሰዎች ራስ ወዳድነት እና ፍርሃት ትልቅ ፈተና ይሆንባቸዋል። በተለይ ራስ ወዳድ ባለስልጣን ሌሎቹ ተሳፋሪዎች ወደ እነሱ ፎርግ እንዳይገቡ በሩን በመቆለፍ የብዙዎችን ሕይወት አደጋ ላይ ይጥላል። ባቡሩ የመጨረሻዋ ሰላማዊ ቀጠና ወደ ተባለችው ቡሳን ከተማ ለመድረስ ጥቂት ሲቀረው በመንገድ ላይ በደረሰ አደጋ ባቡሩን መቀየር ግድ ይላቸዋል። በዚህ ከፍተኛ መራራት ውስጥ አባትየው ሲዮ ልጁንና ነፍሰ ጡሯን ሴት ለማዳን ሲታገል በአንድ ዞምቢ ይነከሳል። ወደ አውሬነት ለመቀየር ጥቂት ደቂቃዎች ብቻ እንደቀሩት ያወቀው አባት ልጁን ለመጨረሻ ጊዜ አቅፎ ይሳለማል። ልጅቷ እያለቀሰች እባክህ ጥለኸኝ አትሂድ ብላ ብትማጸነውም እሷን አደጋ ላይ እንዳይጥል ወደ ባቡሩ ጀርባ ይሸሻል። በመጨረሻም ልጅቷ የተወለደችበትን ዕለት እያሰበ በደስታ ፈገግ ብሎ ከሚጓዘው ባቡር ላይ ራሱን ይጥላል። ልጅቷና ነፍሰ ጡሯ ሴት ብቻ በሕይወት ተርፈው በድቅድቅ ጨለማ ውስጥ ወደ ቡሳን ዋሻ ሲገቡ ፊልሙ ያበቃል።